ማርያም በመልጃው በቃል ኪዳኗ አትለየን። እንግዲህ ምስጢረ ጥምቀት ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአምስቱ አዕማደ ምስጢር የዶግማ ትምህርቶች አንዱ ነው። ምስጢረ ጥምቀት ምስጢረ ጥምቀት በሌላ መልኩ ስሙ ልደት፣ ዳግም ልደት። ለምሳሌ አንድ ሰው ሁለት ልደት አለው ተብሎ ነው የሚታመነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ። አንደኛው በስጋ ከእናት ከአባቱ ይወለዳል። ይህ አንደኛው ልደት ነው። ሁለተኛው ልደት በጥምቀት ከመንፈስ ቅዱስ አንድ ሰው ይወለዳል። ይኸውም በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ስንመለከት ዳግም ልትወለዱ ይገባችኋል ብሎ ራሱ ኢየሱስ ክርስቶስ በማይሻማ ቃል ተናግሯል ማለት ነው። ስለዚህ ጥምቀት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድህነትን ይሰጣል። በአንዲት ጥምቀት እናምናለን፣ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት ወነአምን በአሐቲ ጥምቀት ለስርየተ ኃጢአት ብለን የምንማረው የምናጸልየው አንዱ በጥምቀት እናምናለን፣ በጥምቀት ኃጢአታችን ይሰረያል፣ በጥምቀት ልጅነትን እናገኛለን፣ ሀብተ ወልድ ስመ ክርስትናን እንጎናጽፋለን፣ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ እንወለዳለን ማለት ነው እና ስለዚህ ጥምቀት ክርስቲያን የሚለውን ስም የምናገኘው በጥምቀት ነው። በክርስቶስ ክርስቲያን፣ በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የሚያሰኘንም ይሄ ነው። ልጅነት የሚባለው ረቂቅ የሆነውን ሰማያዊ ዜግነት፣ ሰማያዊ ልጅነትን የምናገኝበት ነው ጥምቀት። በአብ ወልድ መንፈስ ቅዱስ ይላል ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ወደ ዓለም ሁሉ ሂዱ ለፍጥረቱ ወንጌልን ለፍጥረቱ ስበኩ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቶቼ እንዲሆኑ እዘዟቸው ብሎ ተናግሯል። በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ደግሞ ይፈረድበታል። እንግዲህ በመጀመሪያው ከአዳም ጀምሮ እስከ አብርሃም ድረስ የነበረው ሕገ አበው ይሄ ሕገ ልቦና ይባላል። በሕገ ልቦና እግዚአብሔርን ፈርተው የሚኖሩበት ዘመን ነው። ይህ ሕገ ልቦና በልቦናቸው የእግዚአብሔር ቃል ተጽፎ ይኖር ነበረ። ፈሪሃ እግዚአብሔር ነበራቸው። መስዋዕት በማቅረብ በሚገባቸው ጊዜ መስዋዕት ያቀርባሉ እና በሕገ ልቦና ጸንተው ይኖሩ ነበር። ሁለተኛው ከአብርሃም ጀምሮ እስከ ክርስቶስ ድረስ ያለው ማለት ነው። እስከ ክርስቶስ ድረስ ያለው ደግሞ ሕገ ኦሪት ይባላል። ሕገ ኦሪት ግዝረት አለ፣ መስዋዕት አለ፣ ካህናት አሉ፣ ጽላት ታቦት አለ ማለት ነው እና የአብርሃም ወገን የሆነ ሁሉ ይገረዛል። ስለዚህ በግዝረት የጥምቀት በዚህ መልኩ የጥምቀት ምሳሌ ግዝረት ሆኖ ተቀምጧል ማለት ነው። የተገረዘ ሁሉ የአብርሃም ወገን ነው። የአብርሃም ወገን ደግሞ የተመረጠ ማለት ነው። ምርጥ ማለት ነው። ልዩ ማለት ነው። የተለየ ለእግዚአብሔር የተለየ ለእግዚአብሔር ለክህነትም ለትንቢትም የተለየ ይሆናል ማለት ነው። ስለዚህ ከአብርሃም እስከ ክርስቶስ ልደት ድረስ ያለው ዘመን ምንድን ነው የሚባለው? ሕገ ኦሪት ይባላል። በዚህ ውስጥ እንግዲህ ዘመነ መሳፍንት የምንለው አለ፣ ዘመነ ነገስታት የምንለው አለ፣ ዘመነ ነቢያት የምንለው አለ፣ አበይት ነቢያት፣ ደቂቀ ነቢያት አሉ። እነዚህ ከአብርሃም ጀምሮ እስከ ክርስቶስ ልደት ድረስ ያለው ግን ምን ይባላል? ዘመነ ኦሪት ነው የሚባለው። መስዋዕተ ኦሪት ይሰዋል። ካህናት እንግዲህ መስዋዕት ይሰዋሉ፣ አገልግሎት ያገለግላሉ፣ ዝማሬ አለ፣ ጸሎት ሁሉ አለ። በዛውም ላይ ግዝረት አለ። ከአህዛባውያን ወይም ደግሞ እምነት ከሌላቸው የአብርሃም ወገኖች የሚለዩት በግዝረታቸው ነው። ስለዚህ ግዝረት የጥምቀት ምሳሌ ሆኖ ተቀምጧል። ከክርስቶስ ጀምሮ እስካሁን ድረስ ያለንበት ዘመን ደግሞ ሕገ ወንጌል ይባላል።
ምን አልኳችሁ? ሕገ ወንጌል ነው የሚባለው። የመጀመሪያው ሕገ ልቦና፣ ቀጥሎ ሕገ ኦሪት፣ ቀጥሎ ደግሞ ሕገ ወንጌል በመባል ነው የሚታወቀው። ስለዚህ አሁን እኛ ያለንበት ዘመን ሕገ ወንጌል፣ ወንጌል ሐዲስ ኪዳን የተጻፈበት ክርስቶስ የተገለጸበት ሰው ሆኖ የታየበት በአጭር ቁመት በጠባብ ደረት ተወስኖ ሰው ሆኖ ተገልጾ መስቀል ላይ ተሰቅሎ የሰው ልጆች ያዳነበት በዮርዳኖስ በፈለገ ዮርዳኖስ በዮሐንስ እጅ ተጠምቆ ጥምቀትን የመሰረተበት ነው። ስለ ሶስት ነገር ነው ጌታችን ኢየሱስ ክርስቶስ ዮርዳኖስ የተጠመቀው። አንደኛው የነቢያቱን ትንቢት ሊፈጽም ነው። ሁለተኛው ለአርያ ለምሳሌ ነው። ሶስተኛው የዕዳ ደብዳቤያችንን ሊቀድ ነው የተጠመቀው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሚጠቀምበት ሆኖ ሳይሆን ለአርያ ለምሳሌ ይሆን ዘንድ ነው። ተጠምቆ ተጠመቁ ለማለት ነው እና ስለዚህ ስለ ሶስት ነገር ነው። በ30 ዓመቱ የተጠመቀበት ምክንያት ደግሞ የራሱ ትርጉም አለው። በኦሪት ዘመን 30 ዓመት የሞላው ነው ለክህነት የሚመረጠው። ለአገልግሎት ለመቅደስ አገልግሎት የሚመረጠው 30 ዓመት የሚሞላው ነው። ስለዚህ አንደኛው ይሄ ነው። ሁለተኛውና ዋነኛውና ግን አዳም ሲፈጠር የ30 ዓመት ጎልማሳ ሆኖ ነው የተፈጠረው። አዎ አዳም ሲፈጠር የ30 ዓመት ጎልማሳ ሆኖ ምን ሆነ? ተፈጠረ። ስለዚህ ጥምቀት ምንን ያሰጣል? ልጅነትን ያሰጣል። የአዳምን ልጅነት ለመመለስ ጌታችን አምላካችን ኢየሱስ ክርስቶስ የ30 ዓመት ጎልማሳ ሆኖ ወደ ዮርዳኖስ ሄደ ማለት ነው። 30 ዓመት ሲመላው በዮርዳኖስ የተጠመቀው ከዚህ አንጻር ነው። የአዳምን ልጅነት ሊመልስ እንጂ ለክርስቶስ የሚያስገኝለት ጥቅም ኑሮ አይደለም። ስለዚህ የአዳምን ልጅነት ሊመልስ ዳግማዊ አዳም ሆኖ በዮርዳኖስ